አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በጣም ደስ ብሎኛል። አንደኛ ኢትዮቤ ተመልሶልኛል ማለት ነው። ኢትዮቤ ተስተካክሎልኝ እንዳለ በሩም እንትኑም ተመልሶልኛል እና በጣም ደስ ብሎኛል። ልጆች እያመሰግናለሁ። ላይክ ሼር እያደረጋችሁ ደግሞ በሩን እንዲመለስልኝ ማለት ነው። ተመልሶልኛል ግን ያኔ 10 ዶላር መሙላት አለብኝ እና ቤተሰብ ዛሬ ደግሞ ማለት ነው ትናንትና ቡዜ ሩታን በቃ አብርሽን ከፈለሽ ከኛ ጋር ተስማሚ ምናምን እያለቻት ነበረ እና ሩታ ደግሞ አልበገሬዋ ሳትበገር አብርሽን አምጡት ብላ ዛሬ አምጥተውላታል ማለት ነው። እና ሄርሜላና ቡዜ ማለት ነው አብርሽን አያመጡትም ነበረ፣ ግን እነሱ ያመጡት ምንኪን ሩታ ዘንድ ልጄ ዘንድ ውሰዱኝ እያላቸው እንደሆነ ልጄ ዘንድ ውሰዱኝ እያላቸው እየረበሻቸው እንደሆነ ያመጡት እንጂ አሁን እነሱ ዝም ብሎ አያመጡትም። እንደመሰለኝ እንደዛ ነው። እና አብርሽ እንደመጣ ነው እንቱን ያለቀው ማለትም ቪዲዮ ነገ ይቀጥላል። እንኪን በአብርሽ ቤት ይቀጥል ይሆናል። እና እሷ ሄርሜላ ደስተኛ አይደለችም ስተዋት። ከፊቷ ላይ የሆነ የሚታይ ነገር አለ። አብርሽ የሆነ የሚረብሻት ነገር አለ መሰለኝ። እንደፈለገችው አልተንከባለለላትም ማለት ነው። እና አለማፈሯ ነው የሚገርመኝ። እኔ ታውት እነ ቡዜ እነዛን ተዋቸው፣ ግን ሄርሜላ አለማፈሯ በቃ ምንም ያልሆነው ወንድ ይዛ መጥፋቷ ደግሞ ይሄ እሷን ፈልጓት ሳይሆን አብርሽ ደስተኛ ሆኖ ሳይሆን ደስተኛ መሆኑንና አለመሆኑን የሚታወቀው እኮ ልክ ሞባይሉን ሰጠሁት እንደፈለገ እየወጣ ሲገባ ምናምን ነው። ይሄን እኮ ሞባይሉንም ቀምተውታል። እንደፈለገ እንደ መውጣት መግባት አይችልም። አስረውት እያለ እንዴት ነው ደስተኛ ሆነና አልሆነ የሚባለው? እነ ሩታ ዘንድ እያለ እኮ እንደፈለገ እየወጣ ይገባል። እንትና ጋር ኤፍሬም ጋር ቢሆንም ሩታ ጋርም ቢሆን እንደፈለገ በቃ ማንኛውም ሰው ጋር እየተገናኘ ነው። ሄርሜላ ጋር ግን ፍና አርጋ ነው ያዘችው። እና በምንድን ነው ደህንነቱንና ሄርሜላ መፈለጉን የምናውቀው ነው። በቃ በፊት ያው አሁን እንግዲህ ትናንትና ዛሬ መጥቷል ማለት ነው። ዛሬ መጥቶ እስኪ ነገ የሚለው እናያለን። እኔ ሩታ ጋር ነው የምቀመጠው ካለ ጥሩ ነው። ሄርሜላ ጋር የምቀመጣለሁ ካለ ጥሩ ነው። ግን አንድ የሚያስጠላኝ ምንድን ነው? ሄርሜላ ናት ስትለው ሄርሜላ ዘንድ ይሄዳል፣ ሩታ ናት ስትለው ሩታ ዘንድ ይሄዳል። በነገራችን ላይ አብርሽ አንድ አቋም ቢኖረው ቢታመምም ምን ቢልም አንድ አቋም ቢኖረው ጥሩ ነው። ሁለተኛ ደግሞ በቃ ሩታ ጋር ነው የምቀመጠው ካለ ሩታ ጋር ለቀውት የሚሆነውን ነገር ማየት ይሻላል እንጂ እና አሳመማችሁታል በሽተኛ ነው እያሉ እሱን ባያጨናንቁት፣ ሩታንም ደግሞ ስሟን ባያጠፋት ማለት ነው። እና ዛሬ ሩታና ሄርሜላ ተናንቀዋል። ቡዜም ደግሞ መታለይ። ሄርሜላም ደግሞ እንደ በፊቱ አይደለችም። በፊት እኮ እየዘለለች ነበር የምትመጣው። እየዘለላችሁ ነው ያለው እና እየዘለለች በቃ ኮንፊደንሷ እንዳለ ተሞልቶ ነበር የምትመጣው። አሁን ግን በቃ ልጁን አይቶ ምን ብሎ እንዲሄድ ነው ፈልገው። ልጁን ማናሳየዋልሽ? መጀመሪያ ከሀገር ይዘሽ ልትወጪ አልነበረ? ከሀገር ይዘሽ ልትወጪ ነበር እኮ። ይዘሽ ለምን አልሽም? ግን እንደኔ መሰለኝ በቃ ሩታ ዘንድ ውሰዱኝ ያለ መሰለኝ ብሎ መሰለኝ ያመጡት እንጂ ሩታ ዘንድ ውሰዱኝ ብሎ ባይላቸው አያመጡትም ነበረ። በቃ እኔ ደስተኛ ነኝ ምናምን ቢላቸው አንደኛ ያመጡትም፣ ሁለተኛ ደግሞ በሚዲያ ያወጡት ነበር። አሁን ግን ሩታ ስለሚልባቸው ነው መሰለኝ እንትን አድርጎ የያዙት ማለት ነው። ሲቀጥል ደግሞ እስኪ ነገ እናየዋለን። ሄርሜላን ብሎ ከሄደ ሩታ ከህይወታቸው ውጭ በቃ እዚህ ሁሉ ትርምስ ውስጥ ውጭና በቃ ራስሽን ህይወት መሪ። ሩታን ነው የምፈልገው ካለ ደግሞ በቃ ሄርሜላን እንደምንም ብላችሁ ማስወጣት አለባት። ሩታም ደግሞ ሄርሜላን መክሰስ አለባት። ራሷ ፈልጋው ተመናካ ስለመጣች ነው። እኔም እኮ ህይወት አለኝ እዚህ ቤት እህት ጀምሬያለሁ። በግድ የጀመርሽ ህይወት እኮ ነው ያለሽ አንቺ። ልጅ ስላለሽ ነው እንጂ እኮ እኔና አንቺ አንድ ነው ትላለሽ ደግሞ ሩታን ማለት ነው። እና አሁን እኮ እዚህ ጋር ልጁ ሳይሆን አንቺ በግድ ነው የመጣሽው። በግድ ጋጥሽው ያኒ በግድ እምባጀሬ ልሎሽ ነው አብርሽን ያገኘሽው እንጂ አብርሽ ፈልጎ አይደለም አንቺ ዘንድ ይመጣው። ለማንኛውም የዛሬው ቪዲዮ መጨረሻው ላይ ደስ ይላል። ግን አብርሽ ማንን ይመርጣል ብላችሁ ነው? ወደ ሩታ ዘንድ ይሄዳል ወይስ ወደ ሄርሜላ ዘንድ? እንደሚመስለኝ ሩታ ዘንድ ነው። ምክንያቱም ኤፍሬምን በባለፈው ኤፍሬምን እናውሰደ ብሎታል። ልጅ ጋር አገናኙ ብሏል። እና ካሁን በኋላ ሩታ እጇ ላይ ከገባ
ሚዲያ ላይ ይዘው አትወጣም እና ሙልጭ ብላ ነው የምትሄደው ማለት ነው ውዶችዬ። ላይክ ሼር እያደረጋችሁ አበረታቱኝ ይሄን ቪዲዮ ማለት ነው። እና የዛሬው ቪዲዮ ይሄን ይመስላል። እንግዳ አለ ሰው አለ፣ ለዛ ነው የጠፋሁት።